ቃጽላ ማርያም መስቀሉ ሁሉ አሁን በመስቀል ላይ ቃጽላ ማርያም፣ ስውሯ ማርያም፣ እገሬ ማርያም ይሄ ከቤተ ክርስቲያን ስርዓት ውጪ ብልግና ነው። እንደውም ክርስቶስ በተሰቀለበት መስቀል ላይ የጻድቅን ስም መጻፍ አይቻልም። ኢናንአ መስቀሉ ጭንቅላት ላይ የሚጻፈው ኢየሱስ ናዝራዊ ንጉሠ አይሁድ ብቻ ነው የሚጻፍበት። ነጋዴዎች ምን አደረጉ? እንዲሸጥላቸው ንግዳቸው እንዲሳለጥ በአቋራጭ ሀብታም እንዲሆኑ ምን አሉ? መስቀሉ ላይ ስውሯ ማርያም፣ ጻድቃኔ ማርያም፣ ኩክየለሽ ማርያም። አዚያ በኋላ ምዕመኑም የዋህ ነው። እኮ በጣም ነው የምታሳዝኑኝ። ማርያምን በቃ ይገዛል። እነሱ በአቋራጭ ሀብታም ይሆናሉ። ስለ ቤተ ክርስቲያን ግድ አይሰጣቸውም ማለት ነው። ስለዚህ መጠንቀቅ ያስፈልጋል። መንፈስን ሁሉ አትመኑ። ለምን ታዲያ ቃጽላ ማርያምን አሁን ቪዲዮ የሚሰራላት ጠፋ? ለምን ሚዲያው ላይ ጠፉ? ስለ ቃጽላ ማርያም የሚጮሁ ሰዎች ለምን ወደ ስውሯ ማርያም ሰው ተገለበጠ? አያችሁ፣ ጊዜያዊ የቢዝነስ ሩጫ፣ የቢዝነስ መንገድ። የቆረባችሁበትን ልብስ አውልቃችሁ የምትተኙ ሰዎች ይህ ቪዲዮ ለእናንተ ነው። ውድ ኦርቶዶክሳውያን፣ ይህ ትምህርት ለሌሎች እህቶች ወንድሞች እንደሚጠቅማቸው እርግጠኛ ስለሆንኩ ሼር፣ ኮፒ ሊንክ በማድረግ ኮመንት ላይ ደግሞ ቅዱስ ቁርባን እያላችሁ ጻፉልኝ። በቆረብንበት ዕለት የቆረብንበትን ልብስ አውልቀን ወይስ እንደለበስን ነው የምንተኛው የሚል ጥያቄ ጠይቀውና ለዚህ ጥያቄ መልስ ሰጣቸዋል። እናት ቅድስት ቤተ ክርስቲያን ከክርስቶስ ጋር አንድ ሆነን ዘላለማዊ ሕይወትን እንድናገኝ ከምታደርግባቸው መንገዶች መካከል አንዱ ቅዱስ ቁርባን ነው። ቅዱስ ቁርባንን ለመቀበል በንስሐ ሕይወት መመላለስ፣ ቀኖናን መፈጸም፣ የውስጥና የውጭ ንጽህናችንን ጠብቀን በፍርሃት በርአድ ሆነን ቀርበን የምንቀበለው እጅግ ድንቅ የሆነ የነፍስና የሥጋ መድኃኒት የሆነው ቅዱስ ቁርባን ነው። በቆረብንበት ዕለት የለበስነውን ልብስ አውልቀን ነው የምንተኛው ወይስ እንደለበስነው ነው የምንተኛው? ለቁርባን ብለን ያዘጋጀነው የለበስነው ንጹህ ልብስ ካለ ያንን ልብስ ማውለቅ የሚገባን በቆረብንበት ዕለት ከምሽቱ 1 ሰዓት በኋላ ነው። የቆረብንበትን ልብስ አውልቀን በውስጥ ያለበስናቸውን እንደ ፓካውት ወይም ደግሞ የውስጥ ልብሶችን ሳናወልቅ የቆረብንበትን ልብስ አውልቀን የሌሊት ልብስ ቀይረን ለብሰን መተኛት እንችላለን። ለዚህም እንደ ማሳያ የሚሆነው ካህናት ሁልጊዜ በቤተ መቅደስ ውስጥ ገብተው የሚያቆርቡን ቀድመው የሚቆርቡት ቁርባኑን የሚያዘጋጁት ካህናት፣ ዲያቆናት በዕለቱ የቀደሱበትን ወይም የቆረቡበትን ልብስ አውልቀውና ቀይረው ነው ከቤተ ክርስቲያን የሚወጡት እንጂ ቆርበናል ብለው የለበሱትን ልብሰ ተክህኖ ለብሰው ወደ ውጭ አይሄዱ። ስለዚህ የለበስነውን ልብስ ምሽት 1 ሰዓት ወይም ደግሞ ማታ ወደ መኝታ በምትሄዱበት ሰዓት የቆረባችሁበትን ልብስ አውልቃችሁ የሌሊት ልብሳችሁን ለብሳችሁ መተኛት ትችላላችሁ። በገባችሁበት ሁሉ እንገባለን። በጎች በተሰማሩበት፣ በጎች ባሉበት ሁሉ፣ ምዕመናን ባሉበት ሁሉ ገብተን ከአናብስት መንጋጋ ፈልቅቀን በጎቻችን እናወጣለን የሚል ንግግር ሲናገሩ ሰምቼ ቀሲስ ዲበኩሉ በጣም ገረመኝ። ይህን መልእክት ያስተላልፉት አንዳንድ ሰዎች አሉ። ካህናት ምን ይሰራሉ ቲክቶክ ላይ መምህራን ምን ይሰራሉ የምትሉ ሰዎች ስላላችሁ ማለት ነው። አንተስ ቲክቶክ ላይ ምን ትሰራለህ? ቲክቶክን ለዘፈን ብቻ ማን ነው የፈቀደው? ቲክቶክን ቁም ነገር ለሌለው አልቧልታ ነገር ብቻ የፈቀደው ማን ነው? ቲክቶክ ላይ ወንጌል እንዳይሰበክ ማን ነው የገደበው? ምዕመናን ባሉበት ሁሉ ካህናት ሊገቡና ሊያወጧቸው ግድ ይላል። እንደውም እኛ ብዙ ሰዎችን ያጣነው ምዕመናን በገቡበት ሁሉ፣ በሄዱበት ችግር ውስጥ ሁሉ፣ በወደቁበት አዘቅት ውስጥ ሁሉ እየገባን ባለማስተማራችን ነው ብዙ ምዕመናን የጠፉት ማለት ነው። አንድ ወጣት የመጠጥ ሱስ ካለበት ሊገኝ የሚችለው መጠጥ ቤት ነው። ቤተ ክርስቲያን ላይመጣ ይችላል ማለት ነው። እድሉን ላያገኝ ይችላል ማለት ነው። ስለዚህ አንድ ንስሐ አባት ያንን ልጅ ፈልጎ ማምጣት አለበት። ጌታችን ኢየሱስ ክርስቶስ ሳምራዊቷን ሴት ውሃ ከምትቀዳበት ፈልጎ ውሃ ስጭኝ በማለት ሰበብ የሕይወት ውሃ መሆኑን አስረድቶ ከሰይጣን መንጋጋ ፈልቅቆ ወደሱ አምጥቷታል ማለት ነው። ሐዋርያው ቅዱስ ጳውሎስ እስር ቤት ውስጥ ብዙ ሰዎችን አሳምኗል። የጣዖት ልብስ ለብሶ ገብቶም ጣዖት የሚያመልኩ ሰዎችን አሳምኗል። ካህናትም ካባ ለብሰው ሻሽ ጠምጥሞ በቤተ ክርስቲያን ብቻ ቁጭ ማለት ብቻ ሳይሆን ወደ ቤተ ክርስቲያን የማይመጡ ወጣቶችንም ጭምር ማስተማር ይገባል ማለት ነው። ይሄ ቲክቶክ እድሉን በጣም ፈጥሯል። ብዙ ሰዎች ቲክቶክ ላይ ይገኛሉ፣ ዩቲዩብ ላይ ይገኛሉ። ስለዚህ መምህራኑ፣ ካህናቱ፣ መነኮሳቱ በቲክቶክ መጥተው መንፈሳዊ ተግባራቸውን ከተወጡ ምንድነው ችግሩ?
የቲክቶክ መምህራን በየትኛውም አቅጣጫ መምህር መሆን ይቻላል። በየትኛውም ቦታ ማስተማር ይቻላል። እና ቲክቶክን ለመልካም ነገር ተጠቅመውበት አረብ ሀገር ቁጭ ብለው በሰው ቤት እየሰሩ ዕውቀት የሸመቱበት አሉ። ማህበራዊ ሚዲያን ዘን ብለው እየቀለዱ የሚውሉና የሚያድሩትን አትመልከቱ። ብዙ የተለወጡበት ሰዎች አሉ። እና ቀሲስ ዲበኩሉ እጅግ እናመሰግናለን። እውነት ነው። ምዕመናን ባሉበት ሁሉ እየሄድን ፈልቅቀን እናወጣለን ማለት ነው። ታዲያ ቲክቶኩን የሐሰት ትምህርት ብቻ እንዲዘራበት ማን ፈቀደ? እንደውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ የቴሌቪዥን ጣቢያ ሊኖራት ይገባ ነበር። ብዙ አንዱም አይሰራበትም። ይሄ ድክመታችን ምዕመናን ከቤታችን እየወጡ ወደ ሌላ ቦታ እንዲሄዱ ዳርጎናል ማለት ነው። ስለዚህ ቲክቶክን ለመልካም ዓላማ እንጠቀምበት፣ መንፈሳዊ ነገሮችን እንዝራበት። ማንኛውንም ጸሎት መጸለይ አይቻልም እና እንግዲህ ስንጸልይ ታዲያ ከየት ተነስተን ነው የምንደርሰው፣ የትኛውን የምናስቀድመው የሚለው ደግሞ አስፈላጊ ስለሆነ እሱን ከመጀመሪያው እስከ መጨረሻው ነግራችኋለሁ። እንግዲህ ጸሎት ስንጀምር የምንጀምረው አማትበን በመጀመሪያ እናባትባለን። አአትብ ገጼ ወኩለንታዬ በትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ ከሚለው እዚች ውዳሴ ማርያም ውስጥ ከሚገኘው ጸሎት ነው ማለት ነው። እና አአትብ ገጼ ካልን በኋላ ቀጣይ ደግሞ አቤቱ እናመሰግንሃለን ወይንም በግዕዙ ነአኩተከ እግዚኦ ወንሴብሐከ የሚለው ማለት ነው። ከሱ ቀጥሎ ማን አለ? አባታችን ሆይ ወይንም በግዕዙ አቡነ ዘበሰማያት፣ እንደዚሁም እመቤታችን ማርያም ሆይ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለው አለ። እንግዲህ እነዚህ ተከታታይ የምንጸልያቸው ነው፣ በመደዳ የምንጸልያቸው። ከዚህ ቀጥሎ ግን በውዳሴ ማርያም ላይ አሁን የምናገኘው ጸሎተ ሃይማኖት ወይንም በአማርኛው ደግሞ የሃይማኖት ጸሎት ሁሉም በፈጠረ በእግዚአብሔር እናምናለን የሚለው ማለት ነው። ነገር ግን እዚህ ጋር ይሄ የሃይማኖት ጸሎት ወይንም በግዕዙ ጸሎተ ሃይማኖት እዚህ ጋር አይጸለይም። ልክ በሰላመ ቅዱስ ገብርኤልን እንዳለፍን ቀጥታ ነው የምንሄደው። ጸሎተ ሃይማኖትን ዘለን ቅዱስ ቅዱስንም እንደዚሁ ዘለን እሰግድን ዘለን የምንሄደው የጋው ነው ስብሐት ለአብ የሚለው ነው። እዚህ ጋር ስርቆት የምንችል ከሆነ ማስረቅ እንችላለን። ይሄ ሌሊት የሚወጣበት ምናምን ማለት ነው። እና ካልቻልን ግን ቀጥታ ስብሐት እንላለን ማለት ነው። ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። እንግዲህ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ የሚለው ስንት ጊዜ ነው የምንለው ካልን 3 ጊዜ ነው የሚባለው። 3 ጊዜ መጽሐፉም ያው ይሰራው ይመስለኛል። 3 ጊዜ እንልና ከዚያም በኋላ እንጨርሳለን ስብሐትን። መጨረሻ ላይ ምንድነው የሚለው ያለው ስብሐት ላይ ነሃብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይተአኩቱ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ካልን በኋላ እዚህ ጋር ጸሎት እናደርጋለን። በየጊዜው በየሰዓቱ ጠባቂ መልአክ ታዳጊ ሰማይ ጥናት ተሰጣኝ። እናንተ የታያችሁን እንግዲህ አባቶች እንደዚህ ነው የሚሉት ብዙ ጊዜና እናንተ የምትለምኑትን ልመና ለምናችሁ ጸሎት ታደርጋላችሁ ማለት ነው። ጸሎት ማለት ታሳርጋላችሁ። አሁን እንግዲህ ታሳርጋላችሁ ባልኩ ቁጥር እንድትረዱኝ ታሳርጋላችሁ ማለት አባታችን ሆይ የሚለውን ጸሎት እያስገባችሁ ትጸልያላችሁ ማለት ነው፣ ለመረዳዳት እንዲያመቸን። ከዚህ ቀጥሎ እንግዲህ እዚች ውዳሴ ማርያም ላይ ምንድነው ያለው ጸሎት? ሰላም ለኪ የምትለዋ ናት። በዚሁ አጋጣሚ ሰላም ለኪ የጋው ነው የምትገኘው እያላችሁ ብዙዎቻችሁ ጠይቃችሁ የነበረ እዚያ በቲክቶክ አካውንቴ ሰላም ለኪ የምትገኘው ከስብሐት ቀጥሎ ነው። ጸሎተ እግዝእትነ ማርያም እንደዚሁ ማለት ነው። ነገር ግን እዚህ ጋር አሁን ሰላም ለኪ አንልም። ልክ ስብሐትን ጨርሰን አቡነ ዘበሰማያት በአቡነ ዘበሰማያት ካሰርን በኋላ ካሳረግን በኋላ ቀጥታ የት ነው የምንሄደው? ወደ መዝሙረ ዳዊት ነው። መዝሙረ ዳዊት እንግዲህ መዝሙረ ዳዊት በጣም ከጸሎት ሁሉ ትልቅ ጸሎት ማነው ካላችሁኝ መዝሙረ ዳዊት ነው። ስለዚህ መዝሙረ ዳዊት ሁላችንም ልንጸልይ ያስፈልጋል። እንግዲህ ታዲያ መዝሙረ ዳዊት ስንጸልይ የግድ እንደው በዕለቱ የሚጸልየውን ሁሉንም መጸለይ አይጠበቅብንም፣ ጀማሪዎች ከሆንም ማለት ነው። ምክንያቱም ተሰላሽተን ነገ ጠዋት ሳንደግመው እንዳንቀር ማለት ነው። ስለዚህ ጀማሪዎች ከሆናችሁ የመጀመሪያ ቀን ከሆነ አንድ መዝሙር ድገሙ፣ በዚያች አለማምዱት፣ የጸሎት ልምምድ ያድርጉ በዚያ። ከዚያ ደግሞ ስትለምዱ 2 እያላችሁ 5 እያላችሁ ደግሞ በደንብ ስትለምዱ 10 እያላችሁ የዕለቱን የሚጸልየው ሙሉውን መጸለይ ትችላላችሁ ማለት ነው። ነገር ግን አንዳንድ ሰው
እንደው በቃ ጸልይ የሚል መንፈስ የሆነ ቀን ይመጣበትና ሁሉንም ልጸልይልና ከዚያ በዚያው ቀን ተሰለሻሽቶ ጸሎት ያቋርጣል ማለት ነው። ይሄ ደግሞ መልካም አይደለምና ጸሎት ጥሩ የሚሆነው ሳናቋርጥ ስንጸልየው ስለሆነ ሳናቋርጥ እንድንጸልይ ደግሞ ያቅማችንን መጸለይ ያስፈልጋል። እንግዲህ ይሄ ለጀማሪዎች ነው። እንዳጠቃላይ ግን ሰኞ የሚጸለየው መዝሙረ ዳዊት ማን ነው? ማክሰኞስ የሚጸለየው ሐሙስ ማን ነው? ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ የየራሳቸው መዝሙራት አሏቸው። እነማን ናቸው የሚለውን ደግሞ አንድ በአንድ እንመልከት። እንግዲህ ሰኞ የሚጸለየው ማን ነው ካላችሁኝ፣ ከስንት እስከ ስንት ያለው ነው ካላችሁኝ፣ ከመዝሙር 1 እስከ መዝሙር 30 ያለው የሰኞ ጸሎት ነው። ሰኞ የሚጸለይ ነው። በቤተ ክርስቲያንም ይሄ ነው የሚጸለየው ማለት ነው። ከመዝሙር 1 በደንብ አስምርበት። ከመዝሙር 1 እስከ መዝሙር 30 ወይንም የንጉሶችን ስም ከፈለጋችሁ ደግሞ ፍካሬ፣ አድህነኒና አምላኬ ማለት ነው የንጉሶቹ ስም። ይሄ እንግዲህ የሰኞ ጸሎት ነው። አሁን እዚህ ላይ እንግዲህ በየዕለቱ የሚጸለዩትን ካወቃችሁ በኋላ ለምሳሌ አሁን በዛሬው ሰኞ አቅማችሁ የፈቀደውን 10ሩን ደግማችሁ ሌላውን ለመጸለይ ጊዜ ባይኖራችሁ ምንድነው ማድረግ ያለባችሁ? የአሁኑ ሰኞ ከ1 እስከ 10 ያለውን ከጸለያችሁ በቀጣይ በሚመጣው ሰኞ ደግሞ ከ10 እስከ 20 ያለውን መጸለይ ትችላላችሁ። በማክሰኞም በረቡዕም በሐሙስም እንደዚሁ ያልደረሰውን እያዳረሳችሁ ማለት ነው። በቀጣይ ሳምንት ያልደረሰውን በቀጣይ ሳምንት ያልደረሰውን እንደዚህ እያደረጋችሁ መጸለይ ትችላላችሁ። እንግዲህ የሰኞ ጸሎት ከመዝሙር 1 እስከ መዝሙር 30 ነው ብለናል። የማክሰኞስ ካልን ደግሞ የማክሰኞ ጸሎት ከመዝሙር 31 እስከ መዝሙር 60 ያለው ነው። ከመዝሙር 31 እስከ መዝሙር 60 ንጉሶቹ እነማን ናቸው ካላችሁኝ፣ ብፁዓን ከመያፈቅር ለምንት ይዚያር 3 ንጉስ ማለት ነው። የሰኞውም 3 ንጉስ ነው፣ የአሁኑም 3 ንጉስ። እንግዲህ ንጉስ የሚባለው 10 መዝሙር ማለት ነው። 10ሩ መዝሙር አንድ ንጉስ ይባላል። የማክሰኞ ይሄ ነው ማለት ነው። ቀጣይ ደግሞ የረቡዕስ ካልን የረቡዕ መዝሙረ ዳዊት ደግሞ በሮብ ቀን የምንጸልየው ከመዝሙር 61 እስከ መዝሙር 80 ያለው ነው። እነዚህ እንግዲህ የሰኞ 3 ንጉስ፣ የማክሰኞ 3 ንጉስ ነበር። የረቡዕ ግን 2 ንጉስ ነው። ከመዝሙር 61 እስከ መዝሙር 80 ንጉሶቹ እነማን ናቸው ካላችሁኝ፣ አኮኑና እግዚኦ ኩነኔከ የሚባሉት ማለት ነው። እነዚህ ናቸው 20 መዝሙር ማለት ነው። ቀጣይ የሐሙስስ ካልን የሐሙስ ከመዝሙር 81 እስከ መዝሙር 110 ያለው ነው። ከመዝሙር 81 እስከ መዝሙር 110 እነዚህ ስንት ንጉስ ናቸው ስንል 3 ንጉስ ናቸው። የንጉሶቹም ስም ማን ማን ይባላል? እግዚአብሔር ቆመ፣ ይሄይስና ስምዓኒ 30 መዝሙረ ዳዊት ማለት ነው። እነዚህ ናቸው። ቀጣይ እንግዲህ የዓርብ ነው። የዓርብ ደግሞ ከመዝሙር 111 እስከ መዝሙር 130 ስንት ንጉስ ማለት ነው? 2 ንጉስ። ከመዝሙር 111 እስከ መዝሙር 130 የንጉሱ ስም ማን ይባላል? የንጉሶቹ ስም ብፁዕ እሲና ተፈሳይኩ ማለት ነው። በተለይ ደግሞ እነዚህ አሌፋቱ ቤት፣ ጤት፣ ጋሜል ምናምን የሚሉት እዚህ ውስጥ ናቸው ያሉት እነዚህ 22ቱ ማለት ነው። ስለዚህ የዓርብ ጸሎት ይሄ ነው ማለት ነው። ቀጣይ የቅዳሜ ነው፣ የቀዳሚት ማለት ነው። የቀዳሚት ጸሎት ከየት እስከ የት ነው ካላችሁኝ፣ ያቆምነው 130 ላይ አይደል? ከመዝሙር 131 እስከ መዝሙር 150 እዚህ ላይ በደንብ ስሙኝ። ከመዝሙር 131 እስከ መዝሙር 150 እና መኃልየ ዘሰሎሞን ከመዝሙር 131 እስከ መዝሙር 150 እንደዚሁም መኃልየ ዘሰሎሞን የሚለውንም ይጨምራል። እንግዲህ መኃልየ ዘሰሎሞንን የምታገኙት በብዙ መዝሙረ ዳዊት ላይ ከነቢያት በኋላ ነው። ከነቢያት ቀጥሎ ነው። በመካከል ነቢያት 15ቱ ነቢያት አለ ማለት ነው። 15ቱ ነቢያት ግን የቅዳሜ አይደለም፣ እሱ የሌላ ነው። እዚህ ጋር ሰሎሞንን አልፋችሁ ነው ቅዳሜት ላይ መጣችሁ የምትጸልዩት ማለት ነው። ያው እንግዲህ ሰሎሞን ትንሽ ላልተማረ ሰው ሌላ ነገር ይመስላል። ያው አለመጸለይም ትችላላችሁ በነገራችን ላይ በደንብ ምስጢሩ ካልገባችሁ፣ ምክንያቱም የሆነ የሥጋ ነገር የሚመስል ነገር ስላለው ማለት ነው።
አርህውኒ እህቴ ስለ ሙሽራና ስለ ሙሽሪት አይነት የሚተነትን ስለሆነ ነገር ግን ምስጢሩ ሌላ ነው። በስጋዊ አይናችን እንዳናየው ከፈለግን ግን አለመጸለይም እንችላለን። የቅዳሚትን አየን። ቀጣይ እሁድ ነው፣ ሰንበተ ክርስቲያን ማለት ነው። እሁድስ ማንን ነው የምንጸልየው ካልን 15ቱን ነቢያት ነው። 15ቱን ነቢያት ንሴብሖ ብለን ማለት ነው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብለን 15ቱን ነቢያት የምንጸልየው እሁድ ነው ማለት ነው። በጣም ጥሩ። እንግዲህ ከሰኞ እስከ እሁድ ያለውን አየን። እንግዲህ አቅማችሁ ካልፈቀደ ያው 10ሩን እየደገማችሁ ቀጣይ ሳምንት ደግሞ ያልደረሰውን 10ሩን መጸለይ እንደምትችሉ ነግሬያችኋለሁ። መጨረሻ ላይ እንግዲህ መዝሙረ ዳዊት ስንጨርስ መጨረሻ ላይ የምንላት ጸሎት አለች። እዚሁ መዝሙረ ዳዊት ላይ ይሰራታል። ምንድናት? እንግዲህ በየመዝሙሩ ስብሃት መዝሙረ ዳዊት በእያንዳንዷ መዝሙር ስብሃት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እንላለን። መዝሙረ ዳዊት ላይ አልተጻፈም፣ ነገር ግን በእያንዳንዷ መዝሙር እነዚህን እንላለን። አጠቃላይ ለምሳሌ የሰኞን ጸልየን ወይንም የማክሰኞን ጸልየን መዝሙረ ዳዊት ጸልየን ስንጨርስ ግን የምንለው ምንድነው ካላችሁኝ ሰአሊ ለነ ማርያም ምህረተ ወልድኪ ያውፀነ እምአርያም ሰአል ለነ ዳዊት ቅድመ መንበሩ ለጸባኦት ኦ አምላከ ዳዊት እንላለን። እዚህ ጋር አሁን ዳዊት ከጸለየን እዚህ ጋር ኦ አምላከ ዳዊት እንላለን። መዝሙረ ዳዊት ከሆነ የጸለየነው መኃልየ ዘሰሎሞን ከሆነ ደግሞ የጸለየነው ኦ አምላከ ሰሎሞን። እንደዚሁ ደግሞ ነቢያት ከሆነ የጸለይነው 15ቱን ነቢያት ከሆነ የጸለይነው ኦ አምላከ ነቢያት እንላለን። እንልና ኦ አምላከ ዳዊት ወይንም ኦ አምላከ ሰሎሞን ወይንም ኦ አምላከ ነቢያት ካልን በኋላ እቀብ ሕይወተነ ወስራይ ኃጢአተነ አድህነነ እምዕለት እኪት ወባልሃነ እምኩሉ መንሱት ለእለ ወለዱነ በሥጋ ወለለ ሐፀኑነ በጸጋ ወለለ መሃሩነ ቃለ ሃይማኖት ህቡረ ይምሃሮሙ እግዚአብሔር በመንግሥተ ሰማያት ብለን እንግዲህ ኦ እግዚኦ አይርፍ። እንግዲህ የሞተ ዘመድ ካለን እዚህ ጋር አስገብተን ስሙን ኦ እግዚኦ አይርፍ ነፍሰ ገብርከ እከሌ ወንድ ከሆነ፣ ሴት ከሆነች ደግሞ የሞተችው ዘመዳችን ኦ እግዚኦ አይርፍ ነፍሰ አመትከ አጸደ ማርያም ወለተ ማርያም እናስገባለን ስሙንና ከዚያም በኋላ አምላከ ዳዊት ወይ ጠብቀኝ ምናምን ብለን ያው የምንለምነው ልመና ለምነን አቡነ ዘበሰማያት እንላለን ማለት ነው። እዚህ ጋር አሁን እንግዲህ አቡነ ዘበሰማያት ብለን መዝሙረ ዳዊትን ጨረስን። እንግዲህ የመዝሙረ ዳዊት ጸሎት ይሄንን ይመስላል ማለት ነው። እስከ መሬት ድረስ ወርዶ መስገድ። ውድ ኦርቶዶክሳውያን ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ስግደት የማይፈቀድባቸውን 4ቱን ቀናቶች እነግራችኋለሁ። ቪዲዮውን ሼር እና ኮፒ ሊንክ አድርጉልኝ። ስግደት የማይፈቀድባቸው ቀናቶች 4ቱ። አንደኛ እሁድ ቀን ስግደት አይፈቀድም። ስግደት ማለትም እስከ መሬት ወርዶ መስገድ። ነገር ግን አድንኖ የሚባለው ቆሞ ጎንበስ ማለት ነው ይቻላል። መሬት ድረስ ወርዶ መስገድ ግን አይፈቀድም። ሁለተኛ በበዓለ 50 እስከ መሬት ወርዶ መስገድ አይፈቀድም። በዓለ 50 መቼ ነው? ከትንሣኤ በኋላ ያሉት 50 ቀናቶች ማለት ነው። በእነዚያ እስከ መሬት ወርዶ አይሰገድም። ሶስተኛ በጌታችንና በእመቤታችን በዓላቶች እስከ መሬት ድረስ ወርዶ መስገድ አይፈቀድም፣ አይቻልም። አራተኛውን ከመናገሬ በፊት እንደተለመደው ፎሎ ያላደረጋችሁ ቀዩን ተጫኑና ፎሎ፣ ላይክ ያላደረጋችሁ ደግሞ ሁለቴ ጫን በሉና ላይክ አድርጉ። ምንም አትጎዱ። 3 ሰከንድ ልስጣችሁ። በጣም ጥሩ። አራተኛው ደግሞ ሥጋ ወደሙ በተቀበላችሁ ቀን መሬት ድረስ ወርዶ መስገድ አይቻልም፣ አይቻልም። በእነዚህ ቀናቶች መሬት ድረስ ወርዶ መስገድ አይፈቀድም፣ በቤተ ክርስቲያን ስርዓትና ቀኖና መሰረት ማለት ነው። ውዶቼ ቪዲዮውን ሼር እያደረጋችሁ ለሁሉም አዳርሱልኝ። ደግሞ ማርያምን ቃል አክባሪ ናችሁ። ይሄን ሰሞን በሰራኋችሁ ቪዲዮ ላይ ላይክና ፎሎ አድርጉኝ ባልኳችሁ መሰረት በደንብ እያደረጋችሁ ነው። ማርያምን እወዳችኋለሁ። ደግሞ ቃል ያከበራችሁት ኦርቶዶክሳውያን ስለሆናችሁ ነው። ምርጦች ናችኋል። ምርጦች ነን ኦርቶዶክሳውያን። እንደዚህ እንደጋገፍ። በጣም ወዳችኋለሁ። ማርያምን ከልቤ ነው፣ ለመሸንገል ምናምን አይደለም። አሁንም እናንተ ሼርና ኮፒ ሊንክ ካደረጋችሁልኝ እኔ ደግሞ ጥያቄ የሚፈጥሩባችሁን ነገሮች መተንተኔን ለእናንተ ማቅረቤን እቀጥላለሁ።